ይህ መርከብ የሰው ልጅን የገንዘብ ገደብ ሲያጣ ምን ሊፈጠር እንደሚችል ማሳያ ነው። መርከብ ወይስ ተንሳፋፊ ቤተ መንግስት? መልሱን እስከ ቪዲዮ መጨረሻ አብረን እናያለን። ዛሬ ከሀብታሞች መንደር ለመዋል ሻንጣችንን ሸክፈን ይዘናል። እናንተም ቻናሉን ሰብስክራይብ በማድረግ ጉዟችንን ወደ ሀብታሞች መንደር አድርገን እንመለስ። ሰላም ጤና ይስጥልኝ ክቡራትና ክቡራን። ዛሬ የምንገኘው ተራ በሆነው ዓለማችን ውስጥ አይደለም። ዛሬ የምንገኘው የሰው ልጅን ምናብ፣ የገንዘብ ኃይልና የኢንጂነሪንግን ጥበብ ተደምረው ወደ ፈጠሩት ድንቅ ዓለም ነው። አስቡት፣ በውቅያኖስ መሃል ላይ ሆነው በታዋቂዋ ሞናኮ ከተማ ጎዳናዎች ላይ ተንሸራሸሩ እንደሆነ እያሰባችሁት፣ በባህር ላይ የሚንሳፈፍ የፎርሙላ 1 ውድድር ሜዳ ላይ መኪና እየነዱ እንደሆነም አስቡት። አዎ፣ ይህ ህልም አይደለም። ይህ ስትሬት ኦፍ ሞናኮ የተሰኘው በ1 ቢሊዮን ዶላር የተጠናቀቀው የዓለማችን ውድና ቅንጡ የሆነ ድንቅ መርከብ ነው። ዛሬ በዚህ ቪዲዮ የዚህን ግዙፍ ተሳፋፊ ከተማ ሚስጥሮች አንድ በአንድ እንመለከታለን። ወደ ታሪኩ ሳንገባ ሞናኮ የምትባለው ሀገር ሁሉም ሰው ያውቃታል። በሀብታሞች መፈንጫነቷ፣ በካሲኖና በታዋቂው የፎርሙላ ውድድር ትታወቃለች። ነገር ግን ይህ ያቺ አይስላንድ ዲዛይን የተባለው የዲዛይን ድርጅት አስገራሚ ጥያቄ አስነሳ። ለምን ሞናኮን ወደ መርከብ አንቀይራትም የሚል ትልቅ ጥያቄ አስነሳ። በዚህ ሰዓትም ዘ ስትሬት ኦፍ ሞናኮ የተባለው ፕሮጀክት ተወለደ። ይህ መርከብ ርዝመቱ 155 ሜትር ወይም ደግሞ 500 ጫማ ሲሆን ይህም ማለት ከባህር ከሚንሳፈፉ ትልልቅ መርከቦች አንዱ ያደርገዋል። ነገር ግን የመርከቡ ትልቅ ሚስጥር መጠኑ ላይ አይደለም። ትልቁ ሚስጥር በላዩ ላይ በተገነቡት ህንፃዎች ላይ ነው። መርከቡ ግን ከሩቅ ሲመለከቱት ተራ መርከብ ሳይሆን በባህር ላይ ያለች ትንሽዬ ደሴት ይመስላል። በላዩ ላይ ታዋቂው ሞንቴ ካርሎ ካሲኖ መልክ ያለው ህንፃ አለ። ሆቴል ዲ ፓሪስ እዚያው አለ። ሌላው ቀርቶ ካፌ ዲ ፓሪስ እና ሉዊስ ሆቴል የሚባሉት የሞናኮ ታዋቂ ስፍራዎች በመርከቡ ላይ በድጋሚ ተፈጥረዋል። ይህ ዲዛይን ዝም ብሎ የተሰራ አይደለም። እያንዳንዱ ዝርዝር የሞናኮ ግርማ ሞገስ እንዲያንጸባርቅ ተደርጎ ነው የተሰራው። ለምሳሌ በመርከቡ ወለል ላይ የምትመለከቷቸው መንገዶች ዝም ብለው የእግር ጉዞ መንገዶች አይደሉም። እነዚህ መንገዶች የሞናኮን የግራንድ ፕሪክስ የውድድር መስመር ተከትለው የተሰሩ ናቸው። እንግዶች በመርከቡ ላይ ሆነው በጎካርት እርስ በእርስ መወዳደር ይችላሉ። ይህ ማለት በውቅያኖስ መሃል ላይ ሆነው የፎርሙላ 1 ስሜት ያገኛሉ ማለት ነው። ክቡራን ተመልካቾቻችን፣ ይህ ገና ከጅምሩ ነው። በመርከቡ ውስጥ ስንገባ የምናገኘው ነገር ደግሞ በጣም የበለጠ ያስገርማል። ዘ ኦኤሲስ የተባለው የመርከቡ መሃል ክፍል ከሞናኮ የካሲኖ ፊት ለፊት ካለው የአትክልት ስፍራ የተቀዳ ነው። እዚህ ቦታ ላይ ስትሆኑ በመርከቡ ላይ መሆናችሁን ትረሱታላችሁ። ፏፏቴዎች፣ ለምለም አትክልቶችና ወፎች ባሉበት አካባቢ ነው የምትገኙት። ይህ ሁሉ ባህር ላይ እንደሆነ ስታስቡት ለየሰው ልጅ ጥበብ ምን ያክል እንደረቀቀ ትረዳላችሁ። አሁን ደግሞ ወደ ተንሳፋፊው ቤተ መንግስት ውስጠኛ ክፍል እንግባ። ስንገባ የምናገኘው ወደ ተራ መርከብ ሳይሆን ወደ 7 ኮከብ ሆቴል ነው። መርከቡ በአጠቃላይ 16 እንግዶችና 70 የሰራተኛ አባላት መያዝ ይችላል። አስቡት፣ ለ16 እንግዶች 70 ሰራተኛ። ይህ ማለት ለእያንዳንዱ እንግዳ 4 በላይ ሰራተኛ ይመደባል ማለት ነው። ይህ እንግዲህ የቅንጦት መጨረሻው ነው። በመርከቡ ውስጥ 7 የቪአይፒ ክፍሎች እንዳሉት ይነገራል። እነዚህ ክፍሎች እያንዳንዳቸው 1500 ስኩዌር ጫማ ስፋት ያላቸው ሲሆን ይህ ማለት አንድ ተራ ቤት የሚያክል ስፋት ያለው ማለት ነው። እያንዳንዱ ክፍል የራሱ የሆነ ሳሎን፣ መኝታ ቤት፣ መታጠቢያ ክፍልና የግል በረንዳ አለው። በረንዳው ላይ ሆነው የባህሩን ውበት እየተመለከቱ ቁርሶን መመገብ ይችላሉ። ነገር ግን ከሁሉም በላይ ትኩረት የሚስበው የባለቤቱ ክፍል ነው፣ ኦነር ሲዩት። ይህም ክፍል ብቻውን 4800 ስኩዌር ጫማ ይሸፍናል። በውስጡም 3 ፎቆች ያሉት ሲሆን በግል ሊፍት ኤሌቬተር የተገናኘ ነው። ባለቤቱ በዚህ ክፍል ውስጥ ሆኖ ሁሉንም የመርከብ ክፍሎች መቆጣጠር ይችላል። ክፍሉ የራሱ የሆነ የቢሮ ክፍል፣ ሲኒማ ቤት፣ ጂምና የግል ጃኩዚ ያለው ሲሆን ከዚህም በላይ ደግሞ ባለቤቱ የራሱ የሆነ የግል መውጫና መግቢያ ስላለው ከእንግዶች ጋር ሳይገናኝ መቆየት ይችላል። ወደ መርከቡ መዝናኛዎች ስንመለስ ደግሞ ነገሩ በይበልጥ ይገርማል። በመርከቡ ላይ ግዙፍ የሆነ የሲኒማ ቤት አለ። ጓደኞችን ይዘው የፈለጉትን ፊልም ማየት ይችላሉ። ከፈለጉ ደግሞ ግራንድ አትሪየም በመሄድ ይችላሉ። ይህ አትሪየም ሁሉም የመርከቡን ክፍሎች የሚያገናኝ ሲሆን ግድግዳዎቹ ከከበሩ ማዕድናትና ከእብነ በረድ የተሰሩ ናቸው። መርከቡ ውስጥ ያሉ የቤት እቃዎች በሙሉ በእጅ የተሰሩና በወርቅ የተለበጡ ናቸው። ሌላው አስገራሚ ነገር መርከቡ የራሱ የሆነ ቢች ክለብ አለው። ይህ ክለብ ከመሬት በታች ወይም ከውሃ በታች የሚገኝ ሲሆን እንግዶች እዛው ሆነው ውቅያኖስ አሳዎች ማየት ይችላሉ። ከፈለጉ ደግሞ በመርከቡ ላይ ባሉት በርካታ የዋና ገንዳዎች ውስጥ መዝናናት ይችላሉ። መርከቡ ከአንድ በላይ ዋና ገንዳዎች ያሉት ሲሆን እያንዳንዱ ገንዳ ግልጽ ትራንስፓረንት በመሆኑ ከስር ያለው ባህር ማየት ይቻላል። እንግዲህ ይህ ሁሉ ቅንጦት በ1 ቢሊዮን ዶላር ውስጥ የተካተተ ነው። ነገር ግን መርከብ መዝናኛ ብቻ አይደለም፣ የኢንጂነሪንግ ተአምርም ነው። ታዲያ አንድ ሰው እዚህ ለመዋል ወይም ደግሞ አንድ ቀንን ለማሳለፍ
$2 ሚሊዮን እጁ ላይ መያዝ ይጠበቅበታል ሲሉ ይናገራሉ። ወደ ስትሬት ኦፍ ሞናኮ ከውበቱና ከቅንጦቱ ጀርባ ያለው ግዙፍ የቴክኖሎጂና የኢንጂነሪንግ ስራ እንመለከታለን። አንድ መርከብ የከተማ ቅርጽ እንዲይዝ ማድረግ ዝም ብሎ የንድፍ ስራ አይደለም። የፊዚክስና የባህርና የሳይንስ ትልቅ ፍልስፍና ያስፈልጋል። የመርከብ 157 ሜትር ርዝመት ሲኖረው በላዩ ላይ የተጫኑት ህንፃዎች የመርከቡን ስበት ማዕበል ሴንተር ኦፍ ግራቪቲ ሊያዛቡት ይችላሉ። ለዚህም ኢንጂነሮቹ ስሞል ወተር ፕሌን ኤሪያ ትዊን ሁል የተባለውን ልዩ የመርከብ አካል ንድፍ ለመጠቀም የወሰኑት። ይህ ንድፍ መርከቡ በባህር ላይ በሚጓዙበት ጊዜ እንደ ተራ መርከብ ወደ ግራና ወደ ቀኝ እንዳይወዛወዝ ያደርገዋል። አስቡት፣ በመርከቡ ላይ ባለው ካሲኖ ውስጥ ሩሌት እየተጫወቱ ወይም በፎርሙላ 1 መኪና እየተሽከረከሩ መርከቡ ቢወዛወዝ ምን ሊፈጠር እንደሚችል። ስለዚህ ስዊች ቴክኖሎጂ መርከቡ በማንኛውም ማዕበል ውስጥ ቢሆን እንኳን ልክ እንደ መሬት የረጋ እንዲሆን ያደርገዋል። ወደ መርከቡ ኃይል ምንጭ ስንመጣ ደግሞ እንዲህ ያለውን ግዙፍ ተንሳፋፊ ከተማ ለማንቀሳቀስ እጅግ ግዙፍ የሆኑ የናፍጣና የኤሌክትሪክ ዲዝል ሞተሮች ያስፈልጋሉ። እነዚህ ሞተሮች መርከቡን በሰዓት 15 ኖትስ እንዲጓዝ ያደርጉታል። ከሌሎቹ ፈጣን ባይሆንም ዓላማውን ፍጥነት ሳይሆን መረጋጋትና ምቾትን መፍጠር ነው። መርከቡ በጉዞ ላይ ያለ የሚፈጠሩ ድምፅና ንዝረት ወደ ዜሮ የተጠጋ ሲሆን ይህ ማለት በእንግዶች ክፍል ውስጥ ሆናችሁ መርከቡ የተጓዘ መሆኑን ለማወቅ የሚቻለው በመስኮት ወደ ውጭ ሲመለከቱት ብቻ ነው። ሌላው አስገራሚ ቴክኖሎጂ ውጤት የመርከቡ የደህንነት ስርዓት ነው። እንዲህ ያለ በቢሊዮን ዶላር ያወጣ ንብረት ባህር ላይ ወንበዴዎች ትኩረት ሊስብ ይችላል። ለዚህም ሲባል መርከቡ የራሱ የሆነ ራዳር ስርዓት ያለው ሲሆን የደህንነት ካሜራዎችና አስፈላጊ ሆኖ ሲገኝ ደግሞ ጥቃት መከላከያ መሳሪያዎች እንዲኖሩ ተደርጎ የተገነባ ነው። ሌላው ቀርቶ መርከቡ ላይ ያሉት መስኮቶች ሙሉ በሙሉ ጥይት የማይበሳቸው ቡሌት ፕሩፍ ናቸው። ወደ መርከቡ የታችኛው ክፍል ስንወርድ ደግሞ ስትሬት ኦፍ ሞናኮ የራሱ የሆነ አነስተኛ ባህር ሰርጓጅ መርከብ ሰብመሪን መያዣ አለው። እንግዶች የውቅያኖሱን ታችኛውን ክፍል ማሰስ ሲፈልጉ መርከቡን ሳይለቁ በባህር ሰርጓጅ መርከቧ አማካኝነት ወደ ጥልቅ በመውረድ ይችላሉ። በተጨማሪ ለፈጣን ጉዞ የሚሆን ትንንሽ ጀልባዎችና የውሃ ላይ ስፖርት መገልገያዎች በተለየ መጋዘን ውስጥ ተቀምጠዋል። ይህ ሁሉ የኢንጂነሪንግና የቴክኖሎጂ ፍልስፍና ነው። ይህ ካሲኖ ዝም ብሎ ለጌጥ የተሰራ አይደለም። በትክክል የሚሰራ እንግዶች የፈለጉትን የቁማር ጨዋታ እንዲጫወቱ የሚያስችል ነው። በውስጡ ያሉት ጠረጴዛዎች፣ መብራቶችና ምንጣፎች በሙሉ ከሞናኮ ካሲኖ ጋር አንድ አይነት ናቸው። ሀብታሞችና ታዋቂ ሰዎች በውቅያኖስ መሃል ሆነው በቢሊዮን የሚቆጠር ዶላር ሲወራረዱ ማየት እዚህ መርከብ ላይ የተለመደ ትዕይንት ይሆናል። ከካሲኖ ጎን ደግሞ ሆቴል ዲ ፓሪስ ይገኛል። ይህ ሆቴል በመርከቡ ላይ ካሉት እጅግ ውድ ማረፊያዎች አንዱ ነው። የሆቴሉ ግቢ ውስጥ ስትገቡ የሞናኮን ቅንጦት አኗኗር በሙሉ ታገኙታላችሁ። እዚህ ጋር የሚያስገርመው ነገር መርከብ ላይ መቆማችሁ ምንም ነገር ትዝ አይላችሁም፣ ምክንያቱም እንዳለ ከተማ ነው የሚመስለው። ያለ ጥርጥር የመርከቡ ትልቅ መነጋገሪያ የፎርሙላ ውድድር ሜዳው ላይ መዘጋጀቱ ነው። ይህ ሜዳ የሞናኮን ግራንድ ፓሪስ የውድድር መስመር ተከትሎ የተሰራ ነው። እንግዶች በኤሌክትሪክ የሚሰሩ ፈጣን ጎካርቶችን በጣም ሲነዱና ሲሽቀዳደሙ ትመለከታላችሁ። የዚህን ግዙፍ መርከብ ህይወት የሚዘውሩ ሰዎችና የአገልግሎት ጥራቱን እንመለከታለን። ዘ ስትሬት ኦፍ ሞናኮ መርከብ ብቻ ሳይሆን ራሱን የቻለ ማህበረሰብ ነው። ነገር ግን ይህ ማህበረሰብ እጅግ የተመጣጠነ አይደለም። አስቡት፣ ለ16 ባለጸጋ 70 ፕሮፌሽናል ሰራተኞች ተመድበዋል። ይህ ማለት ለአንድ እንግዳ በአማካኝ 4 ሰራተኞች አሉት ማለት ነው። ይህ በዓለም ላይ ካሉ እጅግ ውድ ሆቴሎችን እንኳን የማይገኝ ቅንጦት ደረጃ ነው። እዚህ 70 ሰራተኞች ዝም ብሎ የተቀጠሩ አይደሉም። እያንዳንዳቸው በዘርፋቸው ምርጥ የተባሉ ባለሙያዎች ናቸው። ለምሳሌ በመርከቡ ላይ ያሉ ሼፎች ከዓለም ታዋቂ የፈረንሳይና የጣሊያን ምግብ ቤቶች የተወጣጡ ናቸው። በመርከቡ ላይ ካፌ ዲ ፓሪስ እና ሌሎች የምግብ አዳራሾች አሉ። እያንዳንዶቹ የሚቀርበው ምግብ ልክ ሞናኮ ውስጥ እንዳለ ምርጥ ሆቴል መሆን አለበት። ትኩስ የባህር ምግቦች፣ ምርጥ ወይን ጠጆች እና ልዩ ጣፋጮች በማንኛውም ሰዓት ይቀርባሉ። በመርከቡ ሰራተኞች በመርከቡ የታችኛው ክፍል ልዕር ፓርት ላይ ይኖራሉ። ምንም እንኳን የእነሱ ክፍሎች እንደ እንግዶቹ ቅንጦች ባይኖረውም እጅግ ዘመናዊና ምቹ ነው። ሰራተኞቹ የራሳቸው ጂም፣ መዝናኛ ክፍልና የምግብ አዳራሽ አላቸው። ምክንያቱም እነዚህ ሰራተኞች ደስተኛ ካልሆኑ ለእንግዶቹ የሚሰጡት አገልግሎት ጥራት ሊቀንስ ይችላል ብለው ስለሚያምኑ ለነዚህ 70 ሰራተኞች እያንዳንዳቸው አሪፍ በሆነ መንገድ ራሳቸውን ማስተናገድ እንዲችሉ አድርገው ገንብተውላቸዋል። 70 ሰራተኞችን ማስተዳደር በራሱ ትልቅ ስራ ነው። የመርከቡ ካፒቴን፣ ኢንጂነሮች፣ የደህንነት ሰራተኞች፣ አስተናጋጅና የጽዳት ባለሙያዎች ሁሉም በቅንጅት መስራት አለባቸው። በተጨማሪም በመርከቡ ላይ የጤናና የውበት ባለሙያዎች አሉ። በስፓ ዌልነስ ሴንተር ውስጥ የሚሰሩ ባለሙያዎች እንግዶች በጉዟቸው ወቅት ሙሉ በሙሉ ዘና እንዲሉ ያደርጋሉ። ስለዚህ መርከብ ብዙ ሰዎች ብዙ ጥያቄ አንስተዋል። ለመሆኑ $1 ቢሊዮን የት ነው የሚገባው? አንድ መርከብ እንዲህ ያለ ግዙፍ ዋጋ እንዲኖረው የሚያደርጉ ምክንያቶችስ ምንድን ናቸው? ዘ ስትሬት ኦፍ ሞናኮ በዓለም ላይ ካሉ እጅግ ውድ ፕሮጀክቶች አንዱ ለምንስ ሆነ? የመጀመሪያው ምክንያት የግንባታው ቁሳቁስ ጥራት ነው። በመርከቡ ላይ የምታያቸው ህንፃዎች ተራ ግድግዳዎች አይደሉም። እያንዳንዱ ህንፃ የተገነባው ከቀላል ግን እጅ ጠንካራ ከሆኑ ማዕድናት ነው።
ለምሳሌ በመርከቡ ውስጠኛ ክፍል ያሉት እብነ በረዶች ማርብሎች የመርከቡን ክብደት እንዳይጨምሩ ተደርገው በልዩ ቴክኖሎጂ ቀጭን ሆነው የተቆረጡ ናቸው። በመርከቡ ላይ ያሉ በወርቅ የተለበጡ ክሪስታሎችና በእጅ የተሰሩ የቤት ዕቃዎች ብቻቸውን በቢሊዮን የሚቆጠር ዶላር ያወጣሉ። ሁለተኛው ምክንያት የቴክኖሎጂ ዋጋው ነው። ቀደም ሲል እንደገለጽ ነው የስዊች ቴክኖሎጂ እና የናፍጣ ኤሌክትሪክ ሞተሮችን እጅግ ውድ ናቸው። መርከቡ በውሃ ላይ እንዲሳፈፍ የሚኖረው መረጋጋትና ድምፅ አልባልነቱ ከፍተኛ ጥናትና ውድ መሳሪያዎችን ይጠይቃል። በተጨማሪም በመርከቡ ላይ ያለው የደህንነት ስርዓት የራዳር ቴክኖሎጂን ጨምሮ ኮምፒውተርና ቁጥጥር ስርዓቶችን ልክ እንደ ጦር መርከቦች አንድ ላይ ተደማምረው በጣም ወጪ ያስወጥቷቸዋል። ሶስተኛ ዋነኛው ምክንያት ዲዛይን ፈጠራ ነው። ያቺት አይስላንድ ዲዛይን ይህን መርከብ ለመንደፍ ብቻ ዓመታትን ፈጅተውባቸዋል። እያንዳንዱ የሞናኮ ጎዳና ወደ መርከብ መቀየር ትልቅ ምህንድስና ነው። የፎርሙላ 1 ውድድር ሜዳው መርከብ ላይ መዘርጋትና የዋና ገንዳዎቹን ከህንፃዎቹ ጋር ማቀናጀት ማለት በጣም ከባድ የሆነ የኢንጂነሪንግ ጥበብ ነው። ግንባታው የሚካሄድበት ቦታም ሌላ ወጪ ነው። እንዲህ ያለ ግዙፍ መርከብ ሊገነባ የሚችለው በዓለም ላይ ባሉ ጥቂት እጅግ ዘመናዊ በሆኑ የመርከብ ማምረቻ ጣቢያዎች ነው። ለዚህም ጣቢያዎች የሚከፈለው የኪራይና የባለሙያዎች ደሞዝ በራሱ በሚሊዮኖች የሚቆጠሩ ዶላሮችን ያስወጣል። ነገር ግን $1 ቢሊዮን ውጪ ተደርጎበት የተገነባው ይህ መርከብ ለባለቤቱ የሚሰጠው ክብርና ዝና ከገንዘቡ በላይ ነው። በዓለም ላይ ካሉ ቢሊዮነሮች መካከል እጅግ የተለየና ድንቅ መርከብ ባለቤት መሆን በትልቅ የንግድ ዓለም ውስጥ ትልቅ ቦታ ይሰጣል። ዘ ሴክሬት ኦፍ ሞናኮ ለባለቤቱ ተንሳፋፊ ቤተመንግስት ብቻ ሳይሆን የሀብቱና የጥበቡ መገለጫ ነው። ክቡራን ተመልካቾቻችን ዛሬ ዘ ሴክሬት ኦፍ ሞናኮ ውስጥ የተደረገውን ረጅም ጉዞ እዚህ ላይ ያበቃን። $1 ቢሊዮን በላይ የሚገመተው ይህ መርከብ ከሀብት በላይ የሆነ ነገርን ያሳየናል። የሰውን ልጅ የማይታክት የምናብ ኃይል፣ በባህር ላይ ከተማን መገንባት፣ የፎርሙላ ሜዳን መርከብ መዘርጋትና በቢሊዮን ዶላር የሚቆጠር ቅንጦት መፍጠር የሚቻለው በትልቅም ህልም ብቻ ነው። የታሪክ ትልቅ አሻራን ጥሎ አልፏል። ዛሬ ይዘንላችሁ የመጣ ነው በጣም ውድ ስለሆነውና ሌክዠሪ ስለሆነው መርከብ ነው። በቀጣይ እስከምንገናኝ ድረስ ቸረን ሰንብት።